ሉዊስ ኤንሪኬ አንድ አባት በልጁ የፈተና ሰዓት መሆን የሚገባውን ሁሉ ሆነ። 5 ወራት ተስፋና መሰበር፣ መሄድና መምጣት፣ መትረፍና መሞት እየመቱት ልጁን ለማዳን ታገለ። በመጨረሻ ዛና ተወዳጅ 9 ዓመት ልጁ እስከ ወዲያኛው አሸለበች። 9-year-old daughter of former Barcelona manager Luis Enrique has died from bone cancer. The 49-year-old confirmed his daughter Zana's death after what he called 5 intense months fighting osteosarcoma. In a tribute posted on Twitter, he wrote, "You'll be the star that guides our family." አሁን እኔ ራሴን እድለኛ ወይስ የመጥፎ ዕጣ ባለቤት አድርጌ መቁጠር ነው ያለብኝ? ግድ የለም እድለኛ ነኝ። ልጄ ዛና ወደ ህይወቴ መጣች። 9 የማይረሱ ውብ የትዝታ ጊዜያትን ሰጠችኝ። ሺህ ማስታወሻዎች፣ የማይዘነጉ ምስሎች፣ የማይሰለቹ ብዙ ነገሮች ተወችልኝ። ግድ የለም እድለኛ ነኝ። ሉዊስ ኤንሪኬ ይቀጥላል። አንዴ እናቴ ልጠይቃት ወደ ቤት ሄድኩ። ቤት ስገባ ግን አንድም የልጄ ዛና ፎቶ የለም። ሁሉም ተነስተዋል። እናቴን ለምን የዛና ፎቶ የለም ብዬ ጠየቅኳት። እያለቀሰች ፎቶዋን እያየሁ መቀመጥ ፈጽሞ አልችልም አለችኝ። ለእናቴ ዛና እኮ አለች አልኳት። ሳቋን ኩርፊዋን ካልረሳ ነው፣ ለእሷ ያለንን ፍቅር ካላወጣ ነው። ሁሌ ከጠራናት ዛና አለች ብዬ አጽናናዋት። በአካል ነው የሌለችው ብዬ ላበረታት ሞከርኩ። Mi madre no podía tener fotos de Sana.